እንዴት ናችሁ? ደህና ናችሁ? ሃፒ ሬቻ እንኳን ለሬቻ በዓል አደረሳችሁ ኢትዮጵያውያን፣ ኦሮሞያውያን እና መላው የኢትዮጵያ ሕዝቦች እንኳን አደረሳችሁ። ይህ የሬቻ በዓል የሰላም፣ የፍቅር፣ የአንድነትና ደምቀን የምንታይበት ይሁን። እግዚአብሔር ደግሞ እንደ ዛሬው 7 ዓመት በአንድ ቁጥቋጥ ውስጥ 700 ወንድሞቻችንን፣ እህቶቻችንን፣ አባቶች፣ ህፃናቶች እርጉዝ ሴት ድረስ የሞቱበት በግፍ የተገደሉበት ዘመንን አያምጣልን እላለሁ። እሱንም ደግሞ በደላችንን አንረሳም። ወንድሞቻችን የተማሩ ወንድሞቻችን በቂሊንጦ ውስጥ እያበዱ አሉ። መቃብር ተቆፍሮላቸው ቀብሯቸው ለማስፈራራት እመን ተብሎ ብዙ ግፎች እኔ ፔጅ ታሳሪዎች ነግሮናልና እሱን ዘመን አልፈነዋል። ይህን ዘመን በዚህ ሬቻ እና በዚህ ዘመን ያን ሁሉ ጨለማ ዘመናችንን አልፈን ወንድሞቻችን ጠፍተው የማይገኙበት የተማሩ ወንድሞቻችን ሚሊዮነር አንድ ኦሮሞ ሲወጣ በሐራጅ ንብረቱ የሚሸጥበት ዘመን ጠፍቶ አሁን ደግሞ ኦሮሞ የራሱን ንብረት የራሱን ሪሶርስ የሚጠቀምበት ዘመን መጥቶልናልና ስለሱ ምስጋና ማቅረብ አለብን በዚህ ሬቻ ብያምናለሁ። ዛሬ ግን በጣም ደስ የሚለኝ ነገር ፖለቲካል ሺፍት የሚመስል በዚህ አፕ ላይ ያየሁት ስትራቴጂክ አሊያንስ የሚመስል ነገር ዮናስ ቤትና እዮዳ ወንድማችን እዮዳ ቤት ያየሁት አንድ እህታችንን ኦነግን ሪፕሬዘንት አደርጋለሁ ብላ በጣም መታሰድብ ልጆችን መታሳደድ ጃልመሮ ደው ዋኖፊ የምትባል ቀጥይ አንድ ሰድብም ዛሬ ለመሰዳደብ ዳልቻ ገብቷል አይደለ ማለት እኔ ልናገራት አይደለም እኔ እንደ ሴት አከብራታለሁ ግን ዛሬ ያየሁት ጃልመሮ ደወለልኝ ምናምን ስትል እኔም ከጃልመሮ ላይ ያለኝን እምነት እንዳይኖረኝ በጣምም በቃ የወረደ ነገር ስለማይ ስትራቴጂክ አሊያንስ በሚመስል መልኩ ኋላ ተነጋግረው አንድን ሰው አርቆ ለመቅበር የተሴራ በሚመስል መልኩ ቁጭ ብለው ኦነግን ሲያሰድቡ የኦሮሞ ህዝብን ሲያሰድቡ ኦሮሞ ወንድማችን ላይ ደግሞ ሴራ ሲጠመጥሙ ውለዋል። ይሄንን አይተናል። ስትራቴጂክ አሊያንስ በሚመስል መልኩና እሱ ነገር እግዚአብሔር ይመስገን ቶሎ አረጉት ማለት ብዙ ሳይገፉበት ቶሎ አረጉት እንጂ ቢገፉበት ብዙ ሰዎችን ከዚህ አፕም ለማሸሽ ትሬት የሆኑ የሚፈሯቸውን ሰዎች አታክ የሚያደርጉበትን መንገድ አዘጋጅተው የቀመሩት ቁማር ነው። ፌራውል የሚባል ወንድማችንና አንድ ቀን ትዝ ይለኛል ጆከር ከሚባል አሁን እስር ቤት ነው ያባገዳው ልጅ ጆከር ከሱ ጋርና ከማኖ እዮዳብ ጋር ሆኖ ፌራውል ኦሮሞ ነክ ወይ ሲባል መመለስ አልፈለገም። ጂጂ ኦሮሞ ነሽ ጂጂ ያ ኦሮሞኒስ ስትባይ yes or no ነው መልሶ አይደለ መመለስ አልፈለገምና ይህ ግለሰብ ዛሬ ያየውበት ከኦሮሞ ሲሰደብ ኦነግ ሲሰደብ ኦሮሞ ወንድሙ ሲሰደብ ሴራ ሲያሴር አሽሙር ሲናገር ነው ያየውትና አሁንም መናገረው ስትራቴጂክ አሊያንስን ፈጥረዋል። እሱ ኦሮሞነቱንም በሚያስጠረጥረኝ መልኩ ዋኖፊም ደግሞ የኦላ ደጋፊው የነበሩትን ስፔሻሊ ኢትዮጵያ ያሉትን ልጆች የሚጠፉበት የሚታሰሩበት አንዳንድ ነገሮች የሚሆኑበትን ስታመቻቻቸው እንደነበረም አርግ ያለው ዛሬ ብርም ተሰበስባለች። በነገራችሁ ላይ ወንድም እህቶቼ ከአረብ ሀገር ሴቶች ብር ሰብስባ ለኦላ ለህፃናት ለምን ብላ ምሰበስብ ሴት ኦላን ስታሰድበው ነበር። ዛሬ ጃልመሮ ሲሰደብ ነበርና ይሄንን በጣም ይዘገንን ቢሰቀጥጥ ከኦሮሞ ሴት ማልጠብቀውን ነገር ኦሮሞ ነኝ ትላለች። እንግዲህ አዶኖ አይቻለውና አክሰፕተብል አይደለም። ግን አሁን ምንድነው መላችሁ መሰላችሁ አሁን የትግራይ ተወላጆች ወደ ፖለቲካው መድረክ እየመጣችሁ ነው። ዌልካም ብለናል። ዌልካም ቱ ዘ ፓሪ። ግን የመዘዛችኋት ካርድ አዲስ አበባ ነው። ትናንትና አይታችኋል። ስለ አዲስ አበባ ነው የተገዘዘችው ካርድ በጣም ሴንሲቲቭ ካርድ ናት which is one of the የኦሮሞ ጥያቄ ሆነችውና ኦሮሞ ልጆች ሌላ ቤት ሄዳችሁ ስለ አዲስ አበባ መከራከር አያስፈልግም። ስለ ራስክ ቤት የኔ ነው ብለክ መናገር አያስፈልግም ማለት ነው። ያው ቤቴን በር ስከፋ ጎረቤቴን አስፈቅጄ አይደለም የገባሁት የራሴ ቤት ስለሆነ ማለት ነውና አዲስ አበባ የኛ ነው በዚህ ገባ አርቲክል this ምናምን አያስፈልግም። አዲስ አበባ ፊንፊኔ የኦሮሚያ ዋና ከተማ እንበርታችን ናት። ስለዚህ ከማንም ጋር መከራከር ያለብን አይመስለንም። አሁን የዚህን ሶሻል ሚዲያ ዌቭን ትንሽ ባክአፕ አድርገን እኔ ፊልም አረጋው ዳለቻም ጂጂም ወንድሞቼ ፊልም አረጋው ቶሎ ሪአክት ከማድረግ ይልቅ ተጠንቶ ታቀዶ በጣም ብር ተወጥቶበት የመጡት ስለሆኑ ቀስ ብለን
ነው አስበን ነገሮችን ነው ሪያክት ማድረግ እንዳለብን አምናለሁ። ስለ ጸደይ ለተባለው ደግሞ ጸደይ ቱሪዝም ቢሮ ተሰራ ነበረ። ሁለት የነጆ ተወላጆች ልጆችን ኦነጎች ብላ ድራሻቸውን ያስጠፋች በኦሮሞ ጥላቻ ፓሽኔትሊ ነው ኦሮሞ መጣለው በስሜት ሆናን መጣላን ገብቶሻል። አሁን አንድን ሰው ልጠይ ሊደብርሽ ይችላል። እሷ ግን በፍቅር ነው መጣላን። በቃ ጊዜ ያላት ስራ አትሰራም 24/7 ሃው ኦሮሞን ላይ ልስራ ብላ ነው ፖለቲካ መሰራብን። ወንድሟ ደግሞ ዘር ያዕቆብ እዚህ አፕ ላይ ኔት ወይም ዘር ያዕቆብ ስለ ኦሮሞ ብቻ ዋና አማራ ሆነው ስለ ኦሮሞ ብቻ አጀንዳ በመስጠት ስለ ኦሮሞ ብቻ ነው ሊያወሩክ የሚፈልጉ። ስለ አማራ ስታወራቸው ሊያወሩክ አይፈልጉም። እና ተቀናጅተው የመጡበትን ነገር እያየን ስለሆነ አሁንም እንደ ኦሮሞ ወደ ኋላ ትንሽ እረፍት ወስደን እረፍት ስለ ቁጭ ስራችን እንስራ ሳይሆን ፖለቲካችንን ተቀናጅተን እንዴት ይሄንን የመጣብንን ኃይል መከላከልም እንደምንችል አጀንዳ እንደማሳልፈን ለነሱ መስጠት እንደምንችል አንድ ላይ ሆነን መስራት አለብን። ቶሎ ሪያክት አናደርግ ብዬ እመክራለሁ። ዮኒ ማኛ መሬት ጠይቆ ነበር ኢትዮጵያ እና ከጓደኛው ጋር ከዮኒ ቬጋስ ጋር ገላን የጠየቁት። ዮኒ ቬጋስ ሞኔታሪ ፓወር አለው፣ ብር አለው፣ ባንክ አካውንት ውስጥ ቁጥሮች አሉ፣ የባንክ የገንዘብ ቁጥሮች። ዮኒ ማኛ ያለው ቁጥር የባንክ አካውንት የለም። ሶሻል ሚዲያ ፎሎወርስ፣ ታፕ ኮፒ ሊንክ ላይክስ ነው ያለው። እሱ ደግሞ ሞኔታሪ አቅም የለውም። የቲክቶክ ኮይንም አሳለኝ። ስለዚህ በሱ ምክንያት መሬት ስለተከለከለ ነው እና ፉሊም እንዳልከለከሉት ቪዲዮ አለኝ እያየው ነው። እና ምን አየው መሰላችሁ? አብይን አልነካም፣ አዳነችን አልነካም፣ ግን የኦሮሞ ፖለቲካ ዘቀዝቀዋለሁ። የቲክቶክ ባህሪን ፖለቲካ ላይ ይዘሽ መሄዳችም ቲክቶክ ላይ ሰውን ዘግዝቀሽ ልትሳደብ ይችላልሽ። ሰውን ዘግዝቀሽ አንቺ ምናምን ልትይቻለሽ። ፖለቲካ ላይ ግን ስትወስጪው ይጀስ በቃ ራኒውም በርሽን ዘግተሽ ጎረቤት ፖሊስ የለም ይሄ ኖይዝ ዲስተርባንስ እንዳይጠራብኝ ብለሽ በርሽን መስኮትሽን ዘግተሽ ብትጮህ ምንም መታመጣው ነገር የለም። ዮኒ ማኛ ቲክቶከር ነው፣ ፖለቲካል አክቲቪስት አይደለም። እውቀት የለውም፣ ምላስ አለው፣ ያወራል ግን እውቀት የለውም። ስለዚህ የተማራችሁ እነ ዶክተር ዱጊ ያያችኋለሁ፣ ባሌ ሮቤ ስማርት የሆናችሁ እነ ዳለቻ ልጆች መታነቡ ሰዎች የለም። እነ ስኮርፒዮን እነ አያና የተማራችሁ ኦሮሞ ወንድም እህቶቼ እሱ ጋር ሄዳችሁ ጊዜያችሁን አታጥፉ። ካልሆነ ቲክቶክ ኮላቦሬሽን ዱዌት ስቲች ምናምን አድርጉት እንጂ ፖለቲካ ላይ የኦሮሞ ፖለቲካ መድረክ ላይ ሂ ኢዝ ሬሌቫንት ሰው አይደለም። ምንም የሚጠቅመን ነገር የለውም። እዮዳብ ደግሞ ዛሬ ከዮኒ ማኛ ጋር ኮላቦሬት ሲያደርግ ያየሁት እዮዳብ ላቭስ አቴንሽን እዮዳብ ላቭስ አቴንሽን ሂ ሶ ላይክ የስተርዴይ 5000 ሰው ሲገባ ፍሊፕ አረገ። ይመቸው፣ የስራው ባህሪ ነው። ይሄን ነው ማለት የምችለው። ተባረኩ። በጣም አመሰግናለሁ። እዮዳብ በነገራችን ላይ ቂማት ምንም ፕሊስ ማለት እዮዳብ ማለት በቃ እስስ በቃ ጆከር ነው ለኔ ማለት የሆነ የሚያስቅ። አንደኛ ነገር እድገቱም ትንሽ ከኛ ለየት ያለ ነው። በልጅነቱ ነው መሰለኝ ሄደው ባለቤቱም እንደዛውና እኔ ዮዳብን በቃ እስቲ እንየው ዝም ብለን አንጨክንበት። እኔ አልጨከንኩም፣ የስራው ባህሪ ነው ብዬ ነው። አቴንሽን ያገኘ ሂራን ወዘት በቃ ሮጣ አቴንሽን ውስጥ ያገኘ ይሄን ነው ማለት የምችለው። አሁንም ተረጋግተን ነገሮችን እንትን እንደምንል ብሉምበርግ ዳካም ላይ ትናንትና አንድ ጓደኛዬ ስኮርፒዮን ላስተዋወቅሽ ፈልጋለሁ። ጂጂዬ አሪፍ ልጅ ነው በጣም። ትናንት ብሉምበርግ ዳካም ላይ አንድ ነገር እንትን ብሎ ወጣለሽ ኢሳምን በስቢው እኔ ወጣለሁ እንደዚህ ጂጂ ምን አጥብቅ ተከታታችን አረማሜ ማሜ ተሰማታሱ በካላስ ማንዲ ነው ማሜ ለምን ማሜ ማፌን የምትሉት ሚውት አደርጋለሁ። አመሰግናለሁ። ጨርሽ ማሜ ረፍ ብሉምበርግ ላይ ምን አለ ቴድሮስ አድሃኖምና ማነው ስሙ አብያችንን እኩል ኦልሞስት እንደማድረግ ነው። ዋን ኦፍ ሁለቱም ቤስት አፍሪካን ሊደርሶች ናቸው። አብይ አህመድ ኖቤል ፒስ አሸንፈዋል። ከነገና ደግሞ ማነው ስሙ ቴድሮስ አድሃኖምን ደግሞ ወርልድ ሄልዝ ኦርጋናይዜሽን በኮቪድ ጊዜ ነው የመራው። የዓለም ጤናን ድርጅት በኮቪድ ጊዜ በጣም አሪፍ አድርጎ መርቷልና እሱን ወደ ፓወር ለማምጣት የትግራይ ተወላጆች እየሰሩ እንደሆነ መረጃዎች አሉ፣ እናንተም እንደምታውቁት። ስለዚህ እኛም ደግሞ ጠንክረን ኦሮሞ ፖለቲካ ላይ መስራት አለብኝ ብዬ አምናለሁ። እንደ አንድ ለምን ለማመጣው ወደፊት አይሄድም? እሱ ወደዛ አይደለ ያለ ለምን
ጋሽ መራራ ናቸው ትዝ ይልሻል ይወዳ ቤት አንዱ ተነስቶ ያኮሜ ማን ነው ቴዲ ቤት ያኮሜዲያኑ መራራ ያለው መራራ ጋሽ መራራ ወደ ፊት ሊያቀርቧቸው እየፈለጉ ስለሆነ ነው እሱ ኢንፎርሜሽን ስላለው ነው እንጂ ኮኢንሲደንስ አይደለም Thank you so much ሁላችሁንም ቢት አረጋለሁ ማሜ ልሄድልክ ነው እንኳን ደስ ጎበዝ መቅዴ ልዩነታችንን ወደኋላ ተተሽ በዚህ ሁኔታ ስላየሽ ከልብ ደስ ብሎኛል እህቴ በርቺ ኦኬ እንግዲህ እኔ መከሪያት ነው መቅዲ ተስተካከለችው ሌላ መስገኝ ጂጂ ትክክል እኔ ነኝ ብዙ ድሮኖች ካንቺ ላይ የቀነስኩልሽ ነው ትክክል ተኳሾችን መቅዲ ባይዘ የኔ ጻፊ ናት Thank you ጎበዝ እንደዚህ ሲሆን ደስ የሚለው ገባችሁ ተባረኩ አመሰግናለሁ ሁላችሁም እሺ ማማዬ በርቺ እናቴ ኦኬ ሲምቦ ቀጥል ሳሚ ቀጥላል እሺ ጂጂኮ በነገራችን ላይ በሁለት አቅጣጫ አሁን እንዳለች ያነሳውን ሐሳብ ብናይ ጥሩ ነው ምናልባት አንዳንዴ በኦሮሞ ፖለቲካ ውስጥ ልዩነት እንደሚኖረው ሁሉ በትግራይ ፖለቲካ ውስጥም ልዩነቶች ይኖራሉ አንድ ጎራ ከመንግስት ጋር ሰላም ከፈጠረ በኋላ አብሮ መስራት የሚፈልግ አንድ ጎራ ደግሞ አንደኛው ጎራ ደግሞ መንግስት ሙሉ ለሙሉ መፈንቀል የሚፈልግ ጎራ አለ አንደኛው ደግሞ በተሰማማበት ስምምነት መሰረት ከመንግስት ጋር መቀጠል የሚፈልግ አለ ያንን እንደዛ ነው ማየት ያለብን የትኛው ነው መንግስትን ለመጣል ሴራ ያለው የሚለው እርግጠኛ ነኝ ተረዱታላችሁ ብዬ ነው ማስበው እና በዛ ጉዳይ ላይ ደግሞ እነማን አንቀሳቃሾቹ እንደሆኑ በቀደምም ተናግረናል አንደኛዋ ዋናዋ ጸደይ ነው የምትባለው ቀደም ሲል በቱሪዝም ወይም ደግሞ ይመስለኛል በቱሪዝም ስራዎች ውስጥ የተሰማራች እዛ ውስጥ ኮሚሽን የነበረች ነች እዛ ውስጥ የምትሰራ ነች በኦዲት ሰዓት ያጭበረበሩት የዘረፈችው ገንዘብ ስላለ በሚያቆት ቼን ወይም ደግሞ በመታቀው ሰንሰለት ከሀገር የወጣች ሴት ነች ምክንያቱም ኦዲት ሲደረግ ተጠያቂ ስለሆነች ማለት ነው ባህልና ቱሪዝም ውስጥ ኮሚሽን ነበረች እዛ ውስጥ ነበር የምትሰራው እና ኦዲት ሲደረግ እንደምትጠየቅና የተጨበረበረ ገንዘብ እንዳለ ስለሚታወቅ አብራ ከመታጭበረብረውና የሷ ሰንሰለት ከነበሩት ሰዎች ጋር ከሀገር እንድታመልጥ ከሀገር እንድትወጣ አድርጓታል ከሀገር ወጣ በአጠቃላይ የህዋትን ፖለቲካ ነበር የምትደግፈው የነሱም አባል ነበረች ስለ ብሔሯን ተው ከዛ ግን ውህድ ማንነት በሚል ጭምብል ወይም ደግሞ ኢትዮጵያዊ የሚለው በዛ አይነት ፖለቲካ አሁን ላይ ሰዎችን አሰማርታ ከተቻለ ኦሮሞን በሃይማኖት መከፋፈል የሚቻል ከሆነ እንዲሁም ደግሞ በአንዳንድ ሴራዎች መንግስት ላይ ጫና ማድረስ የሚለውን ነገር በነገራችን ላይ ልብ ብለሽ ካየሽ የሚላኩት ሰዎች ባሉበት ቦታ ላይ እሷ አትኖርም ተላይተው ነው ተበታትነው ስራቸውን የሚሰሩት በጣም በተበታተነ በተናበበ መልኩ ነው ስራቸውን የሚሰሩት እንግዲህ ሰሞኑን ግሩፕ ውስጥ ሪፖርት ያደረጉ ነው እና ታፕ ኮፒ ሊንክ አርጉ አሁን በትክክል ለዛ ነው እሱም ተረድቼ ነው ለዛ ብዬ ነው ኢሳምን አላስቆመውም ብዬ ነው ይሄን ነው ለሚያረጉት ደግሞ እነማን አንዴ ኮፒ ሊንኩ ስንት ላይ ነው ያለው ኮፒ ሊንኩ ስንት ነው ያለው ኮፒ ሊንኩ 16000 ነው ስንት ነው 16000 ላይ ነው ያለው ኦኬ 16000 20000 ንግባ ነው ኮፒ ሊንክ ምንም አያመጣም ኮፒ ሊንክ ተደረገው ማለት ጂጂኮ ጫጫታን አንፍራ ይሄ ሪፖርት ምናምን ማለት እየሰራሽ ነው ማለት ነው አንቺ ስራ እየሰራሽ ነው እንትን ያደረጉ ስለሆነ ነው አዎ ግን አንቺ እየሰራሽ ስለሆነ ነው ይሄን የሚያደርጉት አንቺ ባትሰሪ ኖሮ ይሄንን ያደርጉ ምንም አይሆንም ጂጂ እናንተ ኮፒ ሊንኩን ቀጥሉ አንተ አውራ ችግር ኮፒ ሊንክ 20 ያስገቡን ቀጥላተ ችግር የለም ኦኬ ዋናው ግንኙነት አላት ተብሎ የሚታሰበው ከላይኩም ሲበዛ ችግር የለው ከዓለም ጤና ድርጅት ዋና ጻፊ ከዶክተር ቴድሮስ አዳኖም ጋር ነው ሰንሰለታቸው ተብሎ የሚታሰበው ይሄንን ነገር ለማጥራት ከሁለት ቀን በፊት ሙሉ ለሙሉ ፊንፊኔ የሚገኘውን የዶክተር ቴድሮስ አዳኖም ቤት መንግስት ፍተሻ አድርጓል ቼክ አድርጓል ማግኘት የሚችለው ነገር አግኝቷል ከዛ ውጪ ደግሞ ሁለተኛ እቅዳቸው ሰላማዊ ሰልፍ ያልተጠራ ሰላማዊ ሰልፍ መጥራት ነው ያ በተመታ የኦሮምኛ የቁቤ ቋንቋ ልክ ፊንፊኔ ላይ
መንግስትና ይቅርታ ፊንፊኔ ላይ መንግስትና ኦነግ ልዩነታቸውን ተገን በማድረግ ወይ ደግሞ ልዩነት አላቸው በሚል እሳቤ ራሳቸው የጠሩት ሰላማዊ ሰልፍ አለ። ሲምቦ ማለት ግን ማን ነው? ማን ያስገባው? ሲምቦ ጂጂ እኔ ነኝ አለ። ኦኬ የምትታወቅ ልጅ ነው ታውቃለህ? ይቀርታል እንዴ ጂጂ እኔን ረሳሽ? እሺ ቆይ ሌላ ቀን እንትን ፕሮፋይል ስትቀይሩ አላውቅም። ስለቀየርኩ ነው። እሺ ምን እና እየተቆራረጠ ነው። አዙ ስልክ ገብቶበት ነው። ስልክ ገብቶበት ነው። ኦኬ ኩመዲግ ደመገልተኔቱ ገለቱማ እናመሰግናለን። ኮፒ ሊንክ ታፕ የምታረጉ ጂጂ አንዴ እኔ ነኝ አሁን እድለኛ። እናመሰግናለን ጂጂ። ሁለት ሜን ፖይንት የጠየቅሻቸው ነገር ላይ ትልቁ ላይ አርግኝና እኔም እንደ አንድ ፕሮፌሽናል ፖለቲካል ሊደር ሐሳቤ ልስጥ። ይሰማል አይደል? እሺ አመሰግናለሁ። እንትን አይታለ ያው ማን ነው? ባሌሮቤ ኦሮሞ አንዴ ባሌሮቤን የታለ? ባሌሮቤ አንዴ ጊዜ ይቅርታ፣ አንዴ ላቋርጥሽ። ባሌሮቤን ለማስገባት ፈልጌ ነው። አንዴ ግባ ፕሊስ ባሌሮቤ። ኦኬ ኮስ ሰገል በሪስ ይታለ ባሌሮቤ። ኦኬ ሐሳብን ቀጥል። እሺ አንድ ደቂቃ በአፋን ኦሮሞ ቀጥሎ በኦሮምኛ ተኮፋን ወንተን ኡመተ ኦሮሞ ቲፎንተን ይብሱ ሲያሳ ኡመተ ኦሮሞ ላ ሲያስኒ ኡመተ ኦሮሞ ፓርቲ ከመረቱ ሰባ ከመረቱ መጣን ገፈዳ ጆለን ኦሮሞ ከሰቶ ፕሮፌሽናል ታተን ነምቶ ኮድፌች ለም ትግሬን አክቲቪስቲን ትግሬ ተኮድፌ ፍንፍኔ ጀዴ ሙዚቃ ወሊና ቀናበሬው ገዲሲፍ አይ ፍንፍኔ ጀዴ ዋኑ ዋሜፍ ኑት ፈየደሙፍ መሌ ኑፍ ያዴሚቲ ቲንግ ኦፍ ቲንግ በረቻ ቀበዳ ሩል ነምበርቱ ጀሪ ወል ጨብሱዳ አመረኩን ኢላ ኦሮሞን ከንንሚ ደማጅሩ አማራፍ ትግሬ ግዱት ፋክት ዋንተ ይስቲ ጀሪ ከን አንዱረ ብየ ቢተኒ ረኮ ከን አንዱረ ጀሪ ኦሮሞ ረቲ ሲያሰ ፈየደማቱረን ሲገለ ከን እኒ ካንሞ ኦሮሞ ከወታደራት ከማለት ፈየደማቱረን ጨራ ከናንሞ ኦሮሞን አንጓር ገቴናን ማልጎድ አጅሩ ዱፈኒ ቱኮ ደገራ ኦሮሞ ተኤ ሚራ keessa galanii jarri duri ko namni amaara caalanu deeggaru jiru yookaan aktivisti amaara caalanu minu deeggaru jiru achuma jarri tigree oromo fatanu gara keenya dhufan walitti nutti fayyadamaa jiru jira thinking baricha siyaasa bara nutti fayyadamu fi yeroo nutti fayyadaman waha nutti fayyadamu oromoon immoo abaa'oo fintaane abaa'oon oromo fintaane abadan abaa'oon inni baddaa jirus anta kawai abaa'oo takka kaaseen beekan anta kaawwamus indeeggarus zimin jedha abaa'oon obboleewwan saa waliin walii galee taa'ee rakkoo jiru hiikee walii wajjiniin taa'ee inti dijechuu qaba ummata sabaaf sablammiin kunoo ummanni jechuudha oromo sababa oromummaa qofa nu jibbaa jiru abaa'oo taate bilxiginnaa taate kaafaa'oo taate waan fedhete ati oromoodha hin jibbamta siyaasa kun akka oromootti yeroo jibbamtu immoo akka oromootti tokko ta'uun dirqama siyaasa nuuf hojjetaartu malee jannata nu galchuuf miti jarri baddaa jirtanus jarri masaraa jirtanus ta'aa hiikaa rakkoo keessan nama nutti kolfisiisina ፕሊዝ ቴንክ ዩ እሺ በአማርኛ ልናገር እና ሰባብ ሰምለሚን በፊያም ትግሬን ተቆ አክቲቪስቲን ፍንፍኔ ዋንጀ ሚራ ከሰን ገሊን እንትን ዋንጀ ኖ ኦሮሞ ወል መልዋት ኮንቀብቱ ገለቶማ እሺ አንድ ደቂቃ ይቀረኛል እንግዲህ ለአማርኛ በአማርኛ ቋንቋ ፖለቲካ ማለት ላንተ ምንድነው እልሽ ዳለቻ ፖለቲካ ማለት ሐሳብ ማለት ነው የተሻለ ሐሳብ አምጥቶ ለገዢው መስጠት ማለት ነው ገዢው ህዝብ ነው ፖለቲከኛ ደግሞ ይዞ የሚመጣውን ሐሳብ መሸጥ ማለት ነው ሻጭና ገዢ ማለት ነው ይዞ የሚመጣውን የዳለቻ ሐሳብ የሚሻል ከሆነ አሁን ለሚከተሉ 1900 ሰዎች ኦር 2000 ሰዎች እኔ ይዤ የመጣሁት ሐሳብ ከዳለቻ ከተሻለ የኔ ይሸመታል ማለት ነው መሸመት ማለት ተቀባይነት ይቅርታ ማሜ አንዴ ይቅርታ ባሌ መጥቷል ባሌ ሮቤ 999 ቁጥር የጻፈ ነው ጻፍ ዝም ብለህ ጻፍ ሳቢው ፕሊስ ባሌ ሰበበ ከንከ የሮደኑ ጨራንኮ ሙራማራ ፕሊስ ለኮፍስ ሰገለ
ቀጥል ባሌ ሮቤ 9 ቁጥር እየጻፈ ነው። ኦኬ ኦኬ እንትን በልና ጨርስና ማሚ ልጆቹ እንትን ማለት አለባቸው፣ አስቴት መስጠት አለባቸው። አንዳንዴ እኔ ሰዓት እንትን ስለምን ጠብቅ፣ አንተ እድሉን ለሌላ ሰው ልስጥ። ማሚ አንተ እዛው ሁንና ኦኬ ፕሊዝ። አዎ ቆይ ራስሽን ከመድረኩ ባታነሺ ጥሩ ነው። ለታብታብ እንዲረዳን ወደ ቦታሽ ወደ መድረኩ ተመለሺ። ኦኬ ቀጥል ባሌ። እሺ ዳልቻ ላብራ ቋቋ አይደለም በተራ ቆይ ዳልቻ ልዕልት እኮ አለች። ሴቶቹስ መቅዲ ቀጥል። እኔ እንደወርድ እንትን አንዱ ዝቅ አድርጓ በተራይ ለጨነኔ ጨርሽ ማውራቦ። ስለዚህ ተሙኛ ቦ ቆይ እንትና ተና ባሌ ተናገር አንዱ ከፍ ሲቀጥ አርጋቦ ማሜ አሃ ቆይ አዳምጡኝ። ኖ አይባልማ። ባሌ አሁን ገብቶ እንዴት ተናገር ይባላል? እዚህ ጋር የተቀመጠው አሻንጉሊት ነው እንዴ? ኦኬ ኦኬ ሌደር ነው እኮ እኛም። እሺ ግን ጨርሰሃል? አልጨረስኩም። እሺ ቀጥል። አስጨርሹ፣ ፕሬዝዳንቱን አስጨርሹ። ቀጥል ፕሬዝዳንት። እኔ እኮ ጨርስ መስሎኝ እኮ ነው ከናፉ። ስለዚህ ሁሉም ብሔር ብሔረሰብ ማወቅ ያለበት መጀመሪያ ኦሮሞ አንድ ነገር ማወቅ አለበት። በአማርኛ ልናገር፣ ያው የጫካውም ይሁን የቤተ መንግስቱም ይሁን ከተማ ላይ ያለውም ይሁን ዲያስፖራውም መስራት የምትችሉት እነዚህ ኦሮሞን አንድ ማድረግ። በቀደም አኬ በጣም የሚገርም ንግግር ተናገረኝ። ዋን ከነረተነ ጀለ ለመኑ ረቱን እንደው ይሄ ነው ተኩማ ከሰንቱ ነው ገመቺስ አንድነታችሁ ነው እንትን የሚለን። በቃ አልহামዱሊላህ ረብል ዓለሚን። አሁን ምንም አይነት ግጭት፣ ጦርነት፣ ችግር ምናምን የለም። ከማንም ምንም ችግር የለብንም። ተግባባን። ለምን እየተሳቀቅን እየተቸገረ እናንተ አሁን አገር ቤት ያለውን ነገር እኔን እንደ አገር ቤት ለሰው የኔ ንግግር ትልቅ ክሬዲት አለው፣ ሪስክም አለው። ወቁ ይሄን ወቁት አንድ ዲያስፖራዎች ማለት ነው። ስለዚህ ብሔር ብሔረሰብ ከማንም ጥላቻ የለንም። ፖለቲካ ነው እየሰራን ያለነው። የኛ ፖለቲካ ደግሞ መጥቶ ማለት ነው እኛ ላይ ተጠቅመው። ምሳሌ አንድ የትግራይ አክቲቪስት መጥቶ ኦሮሞ ስላለ ኦሮሞ ደገፈ ማለት አይደለም፣ እየተጠቀመባችሁ ነው። ትልቁ የኢትዮጵያ አሁን ያለው የፖለቲካ ትኩሳት ፕሊስ ፕሮፌሽናል ነው። ስማኝ ስልክ ስማ። የትግራይና የአማራ የገዢዎች መደብ ሁለቱ ናቸው ኢትዮጵያን ሲያሽከረክሩ የነበሩት። ፖለቲካን ያውቃል። ፖለቲካን ደግሞ እነሱ ሲሰሩ ሲጠቀሙ እኛ እኮ ስለማናውቅ ነው እኮ በገዳ ስርዓት ስላደግን የሁለቱ መፈታተግ እልኩስ መግባት ነው እኛን እየጨፈለቀ ያለው እየገደለን ያለው። ማንንም ያን ላንተ ያስበል የለም ስላትነቃም እንዴ ምንም ስለ ሌላ ብሔር አታንሱ። ይሄ በጣም ከባድ ንግግር ነው። ይሄ ቲንግ ሁለቱ እንዴት አለባቸው? ያላለቀ ያልጨረሱት ጦርነት አለባቸው። እሺ ጠቅለላ ያልጨረሱት ሂሳብ አላቸው በጣም ብዙ። በመሃል እየተቃጠልን ነው እኛ። ስለዚህ ማሜ ሐሳብን በአንድ ደቂቃ ጠቅልለው ዶክተር ዱጋም እየጠበቀ ነው። ያ ጠቅልለው ረኮርድ ምርጥ ፖለቲከኛ ነን፣ ሀገር ወዳድ ነን፣ ለሀገር ሙተናል፣ ሀገር መስርተናል። ከብሔር ብሔረሰብ ጋር ችግር የለብንም። ምንም መጥፎ ታሪክ ከዚህ በፊት ሀገር መርተን ያስመዘግብነው መጥፎ በመግደል ወይ ችግር በመፍጠር የለም። እነሱ ጋር ችግር አለ፣ እኛ ጋር የለም፣ ገና ነው። ስለዚህ ታሪካችንን አሁንም በተቻለ መጠን አንዱ ነን። የትኛውም ኦሮሞ ፌደራል ነክ፣ የትኛውም ኦሮሞ የትም ሁኚ አረብ ሀገር ዲያስፖራው ሀገር ቤት ያለ ደህንነት ነው። ሀገር እየመራህ ነው። ባለ ተራ ነህ። ግዴታ ተረኝነትን ተቀበል። ወደድክም ጠላህ አልቀበልም ካልክ ችግር አለ። አንተ ተጠቀሙበት። የትም ቦታ ላይ ስትሄዱ ኦሮሞ ወከላችሁ እንደገባችሁ እንደ አንድ ሚኒስቴር ራሳችሁን እያያችሁ ግቡና ለሰዎች ኤክስፕሌን አድርጉላችሁ። አመሰግናለሁ። በጣም እናመሰግናለን ኦቦ ማሜ። ፕሬዝዳንት በጣም እናመሰግናለን። ዶክተር ዱጋ ጋር ነው የሚገባው አሁን ጨዋታው። ቀጥል ዶክተር ዱጋ። እናመሰግናለን። ሴቶችን ነገር እንጂ ዳልቻ ምን ነው ከላይ ቀጥታ እንደዛ ብትሄጂ ይሻልሻል። አንዲ ነገር እንዴ አይደለም በመረዳ ብትሄጂ ጥሩ ነው። እንዴ እንዴ በሰዓት እረፍ ዳልቻ እንዴ ሴቶች የተጨቆኑ ነው። ኦኬ እንዴ በጣም መቅዲ ቀጥይ። ባጭሩ ነው የሆነች ነገር ማለት የምፈልገው ጂጂ ኢሳማውን መግባት ይችላል። አንዳንድ ቁጥር በጣም ነው ማመሰግንሽ። አንቺ በቃ የኛ ድሮን ነሽ። በአፔንዳውንሽ ጊዜ ሁሉ አብሬሽ ነበርኩኝ። በውስጥ ነው እንጂ ፕሮፋይሊንግ ስለቀየርኩት ነው። የሆነ ጊዜ ግን የትግራይ እንትን አርጌ ተይ ስልሽ ብሎክ አርገሽኝ መልሽ ብዬሽ መልሰሽኛል። አመሰግናለሁ። እኔ ባንቺ የሚቀየም ነገር የለኝም። አንቺ ቀድመሽ ነው የምታዩ ብዙ ነገርን። አንቺ አይተሽ ነው የምትጠራጠር። አንቺ የምታውቂያቸውን ያህል ማንም አያውቃቸውም። ለዛ ነው የጠመዱሽ እዛ አካባቢ ያሉ ሰዎች። ፕሊስ ፍለፊል ላይ ተቀመጪልን። 1 ሚሊዮን እንዲገባ የታብታ ፍለፊል ላይ አይመቻቸውም።
ሰብስክራይብ አታድርጊ፣ ራስሽ ተቀመጪ። ምንም አይጠቅም። እየረሳሁ ነው። እሺ ታፕ ታፕ አድርጉ ልጆች ፕሊዝ፣ ታፕ ታፕ። እሺ እና በርቺ ነው የምልሽ። ሁለተኛ አሁን የተነሱብሽ ደግሞ የነቃሹ ነገር ስላለ ነው። ሁለተኛ ሌላው የምለው ነገር ሁላችሁም የኦሮሞ ልጆች አማርኛ ተናጋሪውም ኦሮምኛ ተናጋሪውም በሆነ ቤት ስትሰበሰቡ አዳዲስ ለሆኑ ልጆች ብትሰጧቸው ሌላ ቤት ሄደው ስሜታቸውን እንትን አይሉም። ገብቶሻል? ምንድነው በቃ የሚሄዱበት ማያወሩበት ሊኖራቸው ይችላል። ይሄን እድል ስለፈጠርሽ ደግሞ በርቺ፣ ሰፖርት እናደርግሻለን። የገዳ ባንዲራ አዲስ አበባን አጥለቅልቆ ማየታቸው በቁጣ እንዳስነሳቸው ነው የሚያሳየው። እኔ ካሁን ጀምሮ ፕሮፋይሊን የገዳ አረጋዋለሁ ሬቻ እስከሚያልቅ ድረስ። የገዳም ኦነግ ደጋፊዎችም የገዳና ኦነግን ብታደርጉ ምንም አይደለም። ይሄ ትልቅ ፖለቲካ ነው። በምድራችሁ ላይ በቀያችሁ ላይ በአድባራችሁ ላይ ያ መንፈስ ራሱ ይሄንን ስልጣን አሳልፎ አይሰጥባችሁ። ለዚህ ነው ኦሮሞ በባዶ እጅ ያሸነፈው። ስለዚህ በቀያችሁ በምድራችሁ በአፈራችሁ በመሬታችሁ ላይ ይሄ የበላይነትን ይሄ ባህልን ማንጸባረቅን በፍጹም ወደ ኋላ ማትሉበት የምትታገሉበት ነው የሚሆነው። አብይን ጠልተው አይደለም እነዚህ ሰዎች 27 ዓመት ከራሳቸው ጋር ነበር ሲሰራ የነበረው። ሁሉም አብረው ነበሩ። ዛሬ እነሱ ስለወጡ አገር ተበጠበጠ ይሉናል፣ አገር ልትፈርስ ነው ይሉናል። ስለዚህ የአገርን መፍረስ ቦምብ ያስቀመጡት ራሳቸው ናቸው ማለት ነው። ምክንያቱም ላይ ሄደው ሰማያዊ ባንዲራ አድርገው የሚሰሩ ፖለቲካ ነበሩ። እዛ ሄዱ ምንድነው ቱለማ ሜጫሉን ያልገቡበት የለም። ይሄ ሁሉ ኦሮሞ ላይ ያለውን